ሰላም ይህ ኢየሩሳሌም አካዳሚ ነው። ዛሬ ቪዲዮ ስለ ሜሞሪ አሎኬሽን ያለን ማለት ነው። ይሄኛው ቪዲዮ ግልጽ እንዲሆን የባለፈው ቪዲዮ ከሜሞሪ ማኔጅመንት ኮንሰፕቶች ውስጥ የተወሰኑትን አይተን ነበረ። እሱኛውን ቪዲዮ መልሳችሁ እንድታዩት ሪኮመንድ አደርጋለሁ። ስለ ዛሬ ቪዲዮ ስንገባ ስለ ሜሞሪ አሎኬሽን የምናወራው which is ከሜሞሪ ማኔጅመንት ኮንሰፕቶች ውስጥ አንዱ የሆነው ሜሞሪ አሎኬሽን is a process by which computer programs are assigned memory or space። ያ ማለት የሆነ የኮምፒውተር ፕሮግራም የሚሰጠው ሜሞሪ ወይም የሚሰጥ ስፔስ ብለን የምንጠራው ማለት ነው። አንድን ፕሮግራም አሎኬት ማድረግ የተለያዩ አይነት የሜሞሪ አሎኬሽን ስትራቴጂዎችን ልንጠቀም እንችላለን። ከሱ ውስጥ የመጀመሪያው ሲንግል ፓርቲሽን አሎኬሽን የምንለው ነው። ሜሞሪ ለሁለት አይነት ፓርቲሽን ነው ባይ ዲፎልት የምንከፍለው ኦፕሬቲንግ ሲስተማችን እና ዩዘር ፕሮግራማችን ብለን። ኦፕሬቲንግ ሲስተማችን ፐርማነንትሊ ከሆነ የሚቀመጠው ዲስካችን ላይ ሊሆን ይችላል ወይም ኤስኤስዲያችን ላይ ሊሆን ይችላል። ነገር ግን ኤክስኪዩት መሆን ሲጀመር ወደ ሜን ሜሞሪ መምጣት አለበት። ስለዚህ ከራም የሆነ አይነት አሎኬሽን ሊኖረው ይገባል። ስለዚህ ለሱ አንድ ፓርቲሽን ያስፈልገዋል ለኦፕሬቲንግ ሲስተም የምንሰጠው ማለት ነው። ሌላኛው ደግሞ ፕሮግራማችን አሎኬት ስናደርግ ደግሞ ለዩዘር ፕሮግራሞች የምንሰጠው ደግሞ ስፔስ አለ። ሁለት ማለት ነው። ስለዚህ አሁን ሜሞሪ አሎኬሽንን ስናወራ ሜንሊ የምናወራው ምንድነው? እዚህ ላይ ነው። ዩዘር ፕሮግራሞቻችንን እዚህ ላይ በምን አይነት መንገዶች፣ በምን አይነት ታይፖች፣ በምን አይነት ስትራቴጂዎች አሎኬት እናርጋቸው የሚለው ነው። ሲንግል ፓርቲሽን ስንል it allocates a memory in a way where the operating system resides in one side፣ ሌላኛው ደግሞ the user process ደግሞ in another side ይቀመጣል። ማለት ኦፕሬቲንግ ሲስተማችን አንድ ፓርቲሽን ይዞ ይቀመጣል፣ then ዩዘር ፕሮግራማችን አንድ ፓርቲሽን ይዞ ይቀመጣል። ከዛ በኋላ ግን ሲንግል ፓርቲሽን አሎኬሽንን ከሆነ የምንጠቀመው አንድ ፕሮግራም ነው እዚህኛው ዩዘር ፕሮግራም ላይ ገብቶ የሚወጣው። ለምሳሌ እዚህኛው ላይ ፕሮሰስ 1 ቢገባ ይሄ ፕሮሰስ 1 ጨርሶ እስኪወጣ ድረስ ሌላ እዚህ ስቶሬጅን ይዞ የሚጠቀም ፕሮግራም አይኖርም ማለት ነው። ስለዚህ ዋንስ አት ኤ ታይም አንድ ፕሮግራም ወይም አንድ ፕሮሰስ ነው ማለት ነው ኤክስኪዩት አድርጎ የሚወጣው። ይሄ ፕሮግራም ጨርሶ ሲወጣ ነው አዲስ ፕሮግራም የምናስገባው ማለት ነው። እንደዚህ አይነት ፓርቲሽን አሎኬሽን ሲንግል ፓርቲሽን አሎኬሽን ብለን እንጠራዋለን። ስለዚህ ያ ደግሞ አንድ ፕሮሰስ ብቻ ጨርሶ ሲወጣ ከዛ ሌላ ሲገባ ከሆነ መልቲታስኪንግ የሚባለውን ኮንሰፕት ኢምፖሲብል ያደርገዋል። መልቲፕል የሆኑ ታስኮችን ሳይመንታኒየስሊ ኤክስኪዩት ማድረግ እንዳንችል ያደርገናል ማለት ነው። ሁለተኛው ደግሞ መልቲ ፓርቲሽን አሎኬሽን የምንለው የሜሞሪ አሎኬሽን ቴክኒክ ነው። ባይ ዲፎልት ኦፕሬቲንግ ሲስተማችን አለ፣ then ዩዘር ፕሮግራማችን የምናስቀምጥበት አሎኬሽን አለ። እዚህ ላይ የዩዘር ፕሮግራሙን እንደ አንድ ላርጅ ሆል ወይም እንደ አንድ ትልቅ ብሎክ ነው ኮንሲደር የሚያደርገው። ፕሮሰስ አራይቭስ እና ሜሞሪ የሚፈልግ ከሆነ እንዴት ኒድስ ሜሞሪ ትልቁ ሆል ውስጥ ሊይዘው የሚችለውን ያህል መጠን ያ ፕሮግራም የሚፈልገውን መጠን ያህል አሎኬት ማድረግ ነው። እሱ መልቲ ፓርቲሽን አሎኬሽን ብለን እንጠራዋለን። ይሄ መልቲ ፓርቲሽን አሎኬሽን ሁለት ታይፖች ሊኖሩት ይችላሉ። የመጀመሪያው ፊክስድ የምንለው ነው። ሁለተኛው ደግሞ ዳይናሚክ ፓርቲሽኒንግ የምንለው ነው። ፓርቲሽኒንግ ላይ ስንመጣ ሜን ሜሞሪያችንን ወደ ተለያዩ ነን ኦቨርላፒንግ የሜሞሪ ሪጅንስ መከፋፈል ነው። ኢኒሻሊ የሜሞሪያችሁ በሆነ ያህል ሬንጅ ወይም ሳይዝ ተከፋፍሎ ነው የምናገኘው። እንደየፕሮሰሱ የሚቀያየር አይነት ፓርቲሽን ሳይሆን የሚኖራችሁ ኦሬዲ ዲክላርድ የተደረገ የተከፋፈለ ሳይዝ የተሰጠው ፓርቲሽን ነው ማለት ነው የሚኖረን። ግን ይሄ ፓርቲሽን ግን በኩል መጠንም ሊከፋፈል ይችላል ወይም ደግሞ እኩል ባልሆነ መጠንም ሊከፋፈል ይችላል። ለምሳሌ ይሄ ፓርቲሽን 0 እዚህ ላይ እንደምናየው በ8 ሜጋባይት ነው። ፓርቲሽን 1ም በ8፣ ፓርቲሽን 2ም 8 ሜጋባይት ነው ያዘው። ፓርቲሽን 3ም እንደዛ ኢኳል ሳይዝ ፓርቲሽን ቀድሞ ፓርቲሽን ተደርጎ ሲጠብቅን ኢኳል ፊክስድ ፓርቲሽኒንግ ብለን እንጠራዋለን። then አንኢኳል ሳይዝ ኦፍ ፓርቲሽኒንግ ሆኖ ነገር ግን ኢኒሻሊ ዲክላርድ የተደረገ ሲሆን ደግሞ እሱን ደግሞ አንኢኳል ፊክስድ ፓርቲሽኒንግ ብለን እንጠራዋለን። ፕሮግራም መጣ። ስለዚህ ለሱ ሜሞሪ አሎኬት ማድረግ አለብን። ያለን የኮምፒውተር ሜሞሪ
እችን ደግሞ ስትራቴጂው ፊክስድ ነው ብንል በምን አይነት መንገድ ነው እነዛን ፕሮግራሞች አሎኬት የምናደርገው ስንል በፊክስድ ፓርቲሽኒንግ ጊዜ 3 ሞስት ኮመን ስትራቴጂዎች ይኖሩናል። ነፃ ከሆነው ስፔስ ውስጥ የትኛውን ለየትኛውን እንምረጥለት፣ የትኛውን የት ውስጥ እናስገባው የሚለውን ሰሌክት ለማድረግ ማለት ነው። መጀመሪያው ፈርስት ፊት የምንለው ነው። ክፍት ከሆኑት ስፔሶች ውስጥ የመጣልንም ፕሮግራም ወይም የመጣውን ፕሮሰስ ሊችለው የሚችለው ስፔስ ባገኘን ሰዓት አሎኬት ማድረግ ነው። ሙሉውን ቼክ ማድረግ አያስፈልገንም። ካሉት ሆሎች ውስጥ የሚችለውን የመጀመሪያውን ሜሞሪ ስፔስ አሎኬት ማድረግ ነው። ሎኬት the first hole that is big enough የምንለው ማለት ነው። ሰርች ስናደርግ ሰርችንግ ስታርትስ at the beginning ነው ማለት ነው የሚሆነው። ከክፍት ቦታዎቹ ሰርች ስናደርግ ከመጀመሪያው ጀምሮ ነው ሰርች እያደረገ የምንሄደው። እናያለን then ይይዘዋል አይዘውም፣ ከያዘው አሎኬት እናደርጋለን ማለት ነው። as soon as we find a free hole which is large enough ሰርቻችንን እናቆማለን ማለት ነው። then ሁለተኛው ስትራቴጂ ደግሞ ቤስት ፊት የምንለው ነው። የሚችለው ቢግ ኢናፍ የሆነ ፕሮግራማችሁን ወይም ፕሮሰሳችሁን የሚችል መሆን አለበት። ደግሞ ከሚችሉት ውስጥ ስሞለስት የሆነውን እንመርጣለን ማለት ነው። ሁሉንም ሰርች እናደርጋለን፣ ምክንያቱም ስሞለስት ሆሉን ለማግኘት ማለት ነው። ሶስተኛው ደግሞ ወረስት ፊት የምንለው ነው። እሱ ደግሞ ቤስት ፊት የምንለው ተቃራኒ ማለት ነው። the opposite of the best fit ነው። ለምሳሌ ኤግዛምፕል ብናይ እንፈልገው ምንድነው you have to allocate these 5 processes በእነዚህ ሳይትስ and ስዶ ነው በፈርስት ፊት እና በቤስት ፊት ማለት ነው። በፈርስት ፊት አሎኬሽን ስንጀምር ምንድነው ፈርስት ፊት ላይ የሚይዝልንን የመጀመሪያውን ሆል ነው አሎኬት የምናደርገው ብለናል። ከ10 እስከ 20 አለ ማለት መሃሉ ላይ 10 ኪሎ ባይት ነው ማለት ነው ያለን ስፔስ። እስከ 50 ነው ከተባለ ደግሞ እዚህ 30 ያህል ኪሎ ባይት ስፔስ አለ ማለት ነው። ከ50 እስከ 120 ከተባለ በመሃል 70 ስፔስ አለ ማለት ነው። ፕሮሰስ 1 ላይ ኪሎ ባይት ነው የሚፈልገው ካል እንመጣለን። እዚህ ጋር የመጀመሪያው ፓርቲሽን ላይ 10 ነው which is አይዘውም። it's not big enough። ከ20 እስከ 50 ያለውን እናያለን 30 ኪሎ ባይት አለን ይይዝልናል። ፈርስት ፊት ላይ ደግሞ ምንድነው ያለው ልክ የሚይዝልንን የመጀመሪያውን ስናገኝ አሎኬት እናደርጋለን ነው ያለው። ፕሮሰስ 1ን እናስገባለን ማለት ነው። then ፕሮሰስ 1 በፈርስት ፊት ጨርሰናል። ፕሮሰስ 2 ጋር እንመጣለን። 60 ኪሎ ባይት ነው የሚፈልገው። 10 እስከ 20 ያለው 10 ኪሎ ባይት ነው ያለው አይዘውም። ሁለተኛው ፓርቲሽን ደግሞ ተይዟል። ከ50 እስከ 120 ያለው 70 ኪሎ ባይት ነው። ፕሮሰስ 2 ደግሞ 60 ኪሎ ባይት ነው። ስለዚህ ይይዝልናል። ፕሮሰስ 2ን ደግሞ እዚህኛው ፓርቲሽን ውስጥ እናስገባለን። ፕሮሰስ 3 ላይ እንመጣለን። 100 ኪሎ ባይት ነው። እንሄዳለን ከ10 እስከ የመጀመሪያው ፓርቲሽን ላይ 10 ነው ያለው ኪሎ ባይት አይዝልንም። እንመጣለን ሁለቱ ተይዘዋል። ከ120 እስከ 180 ያለው ፓርቲሽን ላይ 60 ነው ያለን አይደለ አይዝልንም። ከ180 እስከ 400 የሚለው ፓርቲሽን ላይ ግን 220 ያህል ስፔስ አለን። ስለዚህ ፕሮሰስ 3 ይይዝልናል። ፕሮሰስ 3 በፈርስት ፊት ጨርሰናል። then ፕሮሰስ 4 ላይ እንመጣለን። ፕሮሰስ 4 ላይ ስንመጣ 30 ኪሎ ባይት ነው 10 ነው እዚህ ጋር ያለን አይዝም። ሁለቱ ተይዘዋል። ታች እንወርዳለን 60 ያለው አለ ይይዝልናል። ስለዚህ ፕሮሰስ 4ን ደግሞ እዚህ ላይ አሎኬት እናደርጋለን ማለት ነው። ስለዚህ አሁን ፕሮሰስ 4 በፈርስት ፊት ጨርሷል። ስለዚህ እነዚህ አሎኬት ተደርገዋል። የሚቀረን ፕሮሰስ 5 ነው። ፕሮሰስ 5 150 ኪሎ ባይት ነው ያለን። 150 ኪሎ ባይት 10 ነው እዚህ ጋር ያለን አይችልልንም። ታች እንወርዳለን እነዚህ አሎኬት ስለተደረጉ ከ400 እስከ 600 200 ኪሎ ባይት ያህል አለን። ፕሮሰስ 5ን እዚህ ጋር አሎኬት እናደርጋለን ማለት ነው። ስለዚህ ፕሮሰስ 5 በፈርስት ፊት ጨርሰናል። ፈርስት ፊት አሎኬሽናችንን በዚህ መንገድ ጨርሰናል ማለት ነው። ቤስት ፊት ሜሞሪ አሎኬሽን ደግሞ ስንሄድ ሊይዘው የሚችለውን ፓርቲሽን ነገር ግን ከሚይዘው ፓርቲሽኖች ውስጥ ደግሞ ትንሹን አሎኬት የምናደርገው ብለናል። ፕሮሰስ 1 እዚህ ጋር 10 አለ አይዘውም፣ እንደ አማራጭ አንወስደውም ይሄንን ፓርቲሽን። እዚህ ጋር 30 አለ የስ ይይዘዋል፣ 70 አለ ይይዛል፣ 60 አለ ይይዛል፣ 220
200 እነዚህ በሙሉ ይይዙታል። አሁን ፈርስት ፊት ቢሆን ኖሮ ቅድም እንዳየነው በቃ ልክ ሚይዝልንን ስናገኝ እዚህኛው ፓርቲሽን ውስጥ እናስገባው ነበር። ግን ቤስት ፊት ስለሆነ የምንፈልገው ከሚይዙት ውስጥ ትንሹን ነው የምንወስደው። ሶ ከሚይዙት ውስጥ ትንሹ ደግሞ እዚህ ጋር 20 አለ አይደል? which is የራሱ ሳይዝ ማለት ነው ትንሹ። ስለዚህ እዚህኛው ላይ እናስገባዋለን። ፕሮሰስ ዋን ጨርሶ ይወጣል ማለት ነው። ሶ ፕሮሰስ 2 ደግሞ 60 ኪሎ ባይት ነው። አሁንም የሚይዝልን እንፈልጋለን። ሙሉን ሰርች ስናደርግ እነዚህ ፓርቲሽኖች ይይዙልናል። ስንመርጥ 60 ያለው ስፔስ ትንሽ ነው፣ የራሱ ስፔስ ነው። ስለዚህ ፕሮሰስ 2 እዚህ ላይ አሎኬት እናደርጋለን። እዛ አሎኬት ተደርጓል። ደን ፕሮሰስ 3 ደግሞ ስናይ ፕሮሰስ 3 ደግሞ 100 ኪሎ ባይት ነው። ስለዚህ 100 ኪሎ ባይት የሚይዝልን እንፈልጋለን። ትንሹን ከዚህ ውስጥ ስንመርጥ ይሄኛውን ፓርቲሽን እናገኛለን። ሶ ፕሮሰስ 3 ደግሞ እዚህ አሎኬት እናደርጋለን ማለት ነው። ፕሮሰስ 4 ላይ ነው የምንመጣው። 30 ኪሎ ባይት ነው። ሶ 30 ኪሎ ባይት የሚይዝልንን እንመርጣለን። ትንሹን ስንመርጥ ይሄኛውን ፓርቲሽን እናገኛለን። ስለዚህ ፕሮሰስ 4ን እዚህ እናስገባለን ማለት ነው። ደን ፕሮሰስ 5 ላይ እንመጣለን። 150 ኪሎ ባይት ነው የምንፈልገው። 150 ኪሎ ባይት የሚይዝልን ትንሹን እንመርጣለን። ሶ ስፔሶች እዚህ ላይ ያሉት 150ን ይችሉልናል። እዚህ ያሉ ሶስቱ ፓርቲሽኖች ከነዚህ ውስጥ ትንሹ ፓርቲሽን ይሄኛው 220 ስለሆነ ፕሮሰስ 5ን እዚህ እናስገባለን ማለት ነው። ስለዚህ በቤስት ፊት ስትራቴጂ መሰረት ከሆነ ደግሞ እነዚህ ፕሮሰሶች በዚህ መንገድ አሎኬት ይደረጋሉ ማለት ነው። በኔክስት ቪዲዮ ደግሞ ዳይናሚክ ሚሞሪ አሎኬሽን እና ፍራግመንቴሽንን እናያለን። ይሄ ቪዲዮ ከጠቀማችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። አዳዲስ ቪዲዮዎች ሲለቀቁ ይደርሳችኋል። በኔክስት ቪዲዮ እስክንገናኝ ቴንክ ዩ ፎር ዋቺንግ።